እንደዚህ የሚሉህን ሰዎች አትስማ። ፓሽንህን ተከተል። የማትወደውን ስራ አትስራ። ይህ አባባል ለኛ ሀገር አይሰራም። ምስራቅ አፍሪካ ውስጥ እየኖርክ የምወደውን ብቻ ነው መሰራው ካልክ ወይ የሀብታም ልጅ ነህ ወይ የባለስልጣን ዘመድ መሆን አለብህ። አለበለዚያ ችግር ላይ ነው የምትወድቀው። ያሰብከውን ለማሳካት የአንስታይንን መንገድ ተከተል። አልበርት አንስታይን በ1900 ከዙሪክ ፖሊቴክኒክ ተመርቆ ሲወጣ ገና ዕድሜው 21 ዓመት ነበር። ወዲያውኑ አባቱ ስራ አገኘለት። ጓደኛውም የስዊስ ፓተንት ኦፊስ ውስጥ ክፍት ቦታ እንዳለ ነገረው። ሁለቱም ስራ ለእሱ አሰልቺ ነው። ከአንስታይን ተሰጥኦ ጋር አይሄዱም። እሱ የሚፈልገው የዩኒቨርሲቲ ተመራማሪ ሪሰርቸር መሆን ነው። ግን አማራጭ አልነበረውም። በአነስተኛ ደሞዝ ትርፍ ጊዜ ያለውን ስራ መረጠ። በስዊስ ፓተንት ኦፊስ ውስጥ እየሰራ በትርፍ ጊዜው ማንበብ፣ መመራመር ቀጠለ። ከ5 ዓመታት በኋላ በ1905 የመጀመሪያው ቲዮሪ ኦፍ ሪላቲቪቲ አሳተመ። ዛሬ የዓለማችን ሀያል ሀገራት የሚፋለሙበት ኒውክሌር ኢነርጂ E=mc² ዲስከቨር ያደረገው ፓርታይም ስራ እየሰራ ነው። ስለዚህ አንተም ፓሽኔን ካልተከተልኩ ብለህ ሙጭጭ አትበል። ደሃ ሀገር ውስጥ ነው ያለው። እውነታውን አምነህ ተቀበል። ለመኖር ስትል የማትወደውንም ስራ ቢሆን እየሰራ ጎን ለጎን ተሰጥኦህን ማሳደግ ትችላለህ።